ሰላም ሰላም ቤተሰብ፣ ብሪያኒ እየሰራን ነው። የብሪያኒ ሽንኩርቱን የተጠበሰ ሽንኩርት ነው። ይህ ደግሞ ዶሮውን ጠብሼ እዚህ ላይ ላስገባው ማለት ነው። ላቁላለው ለብሪያኒ ማለት ነው። ይሄ ሽንኩርት አለው፣ ቲማቲም አለው፣ ባህራት እንትን አለ፣ ባህራት የብሪያኒ ባህራቶች አሉት። ገና ብዙ ይጨመርበታል። ነጭ ሽንኩርት ይጨመራል ከዝንጅብል ጋራ። ይሄ የተበልኩት ትንሽ አስቀርቼ ነው። እንደዚህ መጀመሪያ አጠብኩት፣ ተብዬው ማለት ነው። መተበል ነው ምንድን ነው የሚባለው? እንደዚህ ተደረገ። እዛ ይሄ ነጭ ሽንኩርት ነው ይጨመራል። ነጭ ሽንኩርት ማለት ነው እዚህ ላይ። ዋው! እንደዚህ ይደረጋል። መጨረሻ ላይ ተጠበስኩት በኋላ እዚህ መጨረሻ ላይ አስገባዋለሁ። በቋል ይመስለኛል ላጥፋው። እዛ ባህራት እነዚህ ናቸው የጨመርኳቸው። ብሪያኒ ወይ መሰላ ብሪያኒ መሰላ እርድ ኩርኩም ያኒ ኩርኩም ብሪያኒ ጨምርበታለሁ ማለት ነው። የሚያቃጥል ስለማይፈልጉ ብዙም አልጨምርበትም። ሎሚ የደረቀ ሎሚ ነው። የሎሚ ጣዕም እንዲሰጠው ማለት ነው። ከተፈለገም ደግሞ ጨምቆ መጨመር ይቻላል። ጣዕም እንዲሰጠው ነው፣ የተለየ ጣዕም እንዲሰጠው ማለት ነው። እዛ ትንሽ እርጎ ካለ እርጎ እንጨምራለን። እሺ፣ ሌላ ማጂ ችክን እንጨምራለን። አንድ በጣም እንዲሰጠው ነው። ሩዛችን እየደረሰ ነው። ትንሽ በቂዋ ነው። እንጠፋዋለሁኝ። ከዛ ጠነፍፍና ይሄው እንትናችን ቁሌታችን ደግሞ እየደረሰች ነው። ይሄ ደግሞ ሰላጣ፣ ይሄ ፋስ ነው የሚባለው ሰላጣ ያኔ። ይሄ ደግሞ የብሮኮሊ ቅጠል ነው። የብሮኮሊ ቅጠል፣ ቃሪያ፣
ቲማቲም አለኝ፣ ኩከምበር አለኝ፣ ፌድክ ኩከምበር አለኝ። ዘፍዝፌው ነው። እዛ በኋላ ሰላጣ ይሰራል ማለት ነው። ሲወጣ ደግሞ 30 ደቂቃ በትንፋሽ እንዲጠፋ ማለት ነው። እና ወደ ሰላጣ እንገባለን። ይኸው ብሪያኒያችን ደርሷል። ይሄን ይመስላል። ከላይ እንትን ምንድነው የሚባለው ነስንሼበታለሁኝ። ሽንኩርቱን ጠብሼ ያለሁትን ማለት ነው። ይሄ ደግሞ ሰላጣችን ነው። ይህንን ይመስላል ሰላጣችን። ብሪያኒያችንን ብሪያኒ ይሄንን ይመስላል። የኦቾሎኒ እንትን ጠብሼው እናስንስሸበታለሁኝ ከላይ እናችን ትመስላለች። ብሪያናችንን እንቺ ትመስላለች። ብሪያኒ